How do I make myself believe I can keep going faster? Am I ready to beat my competitors? But I hate to lose. Never give up የሚለው wisdom በቃ ያው ሞክር እምቢ ካለህም ሞክር give up የሚለው እኔ ጋር ያለው በቃ ምንም ምድርና ሰማይ ያልፋሉ እንኳን ተብለ ብትባል ተስፋ መቁረጥ የለብህም። ሃይሌ ገብረስላሴ ሁለት ዓመት 3 ዓመት ከሆነ ጀምሮ ከልጅነት እንግዲህ ከ10 ከ11 ሰዓት በኋላ እንቅልፍ የሚባል ነገር የለም። 27 ጊዜ ዓለም ሬከርድ፣ 4 ጊዜ ዓለም ሻምፒዮን፣ 2 ጊዜ ኦሎምፒክ፣ 400 ውድድሮችን በዓለም ላይ ሮጠክ እነዚህ ሁሉ ድሎች ብቻ አይደሉም። እለፋለሁ፣ ወጣለሁ፣ ወርዳለሁ ድሌ ነው እንጂ ይላል። ኖ ዌይ አሁንም መልፋት መጣር መጋር ነው ያለበት። ለመልፋት ለመጣርም እኮ ድል ያስፈልጋል። ሰክሰስፉል ስቶሪ ብቻ ሳይሆን ብዙ ፌል ያደረኩባቸው በጣም በርካታ የወጣሁባቸው የከሰርኩባቸው ብዙ ሚሊዮኖች ያጣሁባቸው ብዙ ነገር ውስጥ ለመግባት ሞክሬያለሁ። ማዕድን ውስጥ ገብቻለሁ። ስቲል ኤክስፕሎሬሽን ስቲል መቼ ነው የወርቅ የሚወጣው ይሉኛል። አይ የአልማዝ ዋጋ እያወጣሁ ነው። እኔ ሁሉ ጊዜ የምጠቀመው ነገር አሁን ምን እላለሁ መሰላችሁ? ራይት ፕሌስ ላይ ራይት ፐርሰን ማስቀመጥ የግድ ይላል። ልትመርጥ ይገባል። አክስት ልጅ አጎት ልጅ ምናምን እያልክ ዝመጣ እንትኑ ቢዝነሱ የሚበላሽ ልክ አይመጣም። ሁሉ ጊዜ ማን ነው ለቦታው የሚመጥነው? ማን ነው ቦታውን የሚያውቀው? ማን ነው ስራውን የሚሰራው? እኔን ይደግፋል እንትን ይደግፋል ምናምን አይ ኖ እንደዛ አይሰራም። ስራውን ይደግፋሉ፣ ስራውን ያውቀዋል። እኔ በምንም ይሁን ቤትም ቦታ በኮንስትራክሽን በነገራችን ላይ ሆቴሎችን በሙሉ ኮንስትራክሽን እኛ ነን የምንሰራቸው እና እዛ ላይ ሁሉ ጊዜ በቃ ስራውን ይሰራል እንጂ እኔ ምን አገባኝ እኔ ማንንም ይሁን ሰንበዲ ይሁን። ምክንያቱም ለኔ ወንድም እህት ወይ ዘመድ አክስት አጎት ከሆነ በሙሉ ሁሌም እንደ ሀገር እኮ በጣም የጎደለን ነገር ይሄ እንደ ሀገር የምናስቀምጣቸውን ሰዎች ሁሉ ጊዜ ለማንሳትም ትፈራለህ። አንዳንድ ጊዜ ኢትዮጵያ ውስጥ እኮ ተሻጋሪ የሆነ እኮ ካምፓኒ 50 60 ዓመትና 70 ዓመት ላለፈው 100 ዓመት ያሉ ካምፓኒዎች ሁለት ካምፓኒ አትጠቅስም እዚህ ኢትዮጵያ ውስጥ። ዓለም ላይ ግን ሺህ ካምፓኒዎች እነ ፊሊፕስ የተፈጠሩት እነ ሶኒ የተፈጠሩት እነ ቶዮታ የተፈጠሩት ሲመንስ ፎርድ እነ ስንት ካምፓኒዎች እንደሆኑ አስቡት። ዛሬ አድገው የት እንደደረሱ እና ይሄንን እስካልፈጠርን ድረስ ስለ ድህነት ብናወራ ምን ማጣትና ድህነት ነው ኃጢአት። እሱ ነው ኃጢአት ነው። ዳውነ መኖር ዳውነ መፈጠር ዳውነ እንዲህ ነው ብሎ ማለት ኃጢአት። በተቻለ መጠን ላብን ጠባ አድርገህ ሌላው ማይክሮ ሰከንድ $1 ሚሊዮን ኃይሌን አሳጥቶታል ቢባል እውነት አይመስልም። እንዴት ይሆናል በእናታችሁ? $1 ሚሊዮን ዛሬ እኮ 120 ሚሊዮን ብር ነው አይደል? በጣም ያናድዳል። ኢቭን አሁን ናውዴይስ የምሰራው በታይም ሩጫ ኢንፍሉዌንስ አደረገና አሁንም ጊዜ ነው በቃ ቶሎ መጨረስ ቶሎ እንትን አድርጎ ቶሎ እንትን ማለት። እኔ አንዱ ምናልባት ራሴን ለመንትን ለማለት ሳይሆን ከሌሎቹ የለየኝ ነገር ቢኖር የጊዜ አጠቃቀሜ ነው። የጊዜ አጠቃቀሜ በትሬኒንግ መስራት፣ ራሴን ፕሪፔርድ በማድረግ ሩጫ በመሮጥ ጊዜ ሜዳ ላይ ሆኜ እንዴት ኳልኩሌት እንደማደርግ ለምሳሌ 10,000 ሜትር ሪከርድ ለመስበር የሚሄድባት እያንዳንዱ I don't know just focus on the last minute 26 ደቂቃን አይደለም የማየው the first 30 ሰከንድ ጀምሮ 200 ሜትሩ አሁን እንግዲህ 25 ዙር ነው የምንዞረው አይደለ? አንዱ 400 ሜትር ነው አንዱ ዙር። እኔ ኳልኩሌት ማደርገው from the beginning otherwise እዛ ላይ ደርሼ ልፍጨርጨር ብል ምን ዋጋ ከፍላለሁ? ይሄን ነገር ልብ አድርጉ። በተለይ በእንደኛ ሀገር አይነት ውስጥ ጊዜ መጫወቻ የሆነበት ጊዜ ነው። ለመሰላችሁ ሶሻል እንትን አለ ምን አለ ገና ሲባል እኔ የሚያየው ነገር ኦፍ ኮርስ አንዳንድ ጊዜ ሩጫ ሰልፊሽ ያደርጋል። ሰልፊሽ ማለት ደግሞ ለጉድ ፐርፐዝ ነው። ምክንያቱም እኔ ጠዋት በሌሊት ተነስቼ ትሬኒንግ እንሰራለሁ። ከዛ ስመለስ መተኛት አለብኝ። አንዱ እንትን ብሎ እዚህ ቦታ እንዲህ አለ ቢል ነው ጊዜ የመኝታ ነው። ጊዜ ደግሞ የትሬኒንግ ነው። በትሬኒንግ ጊዜ ደግሞ እኛ ባይገርማችሁ አሁን ስለ ጊዜ ነው እያወራኋችሁ ያለሁት። አንዴት ነገር እንትን ፈጭልን በቃ ቢትዊን ላይፍ ኤንድ ዴዝ ነው ስራችን። በቃ ወይ
ይሄንን መግባት አለብክ 2 ኪሎ ሜትር 3 ኪሎ ሜትር 4 10 ምናምን ተብሎ ተደልድሎ ይሰጣል። we have to sacrifice for that። ምንም አትደራደሩ። ስለ ነገ አታውሩት። ዛሬ ከዛሬም ደግሞ ከሰዓት በኋላ ሳይሆን ጠዋት ጨርሱት። በተቻለ መጠን ጠዋት ጨርሰን እኔም እንደዚህ ነው ማድረገው። እድሜ ልኬን ያሳለፍኩት በትሬኒንግ ነገ ሰርቼው እንትን ነው አሁን ማለቅ ካለበት ያልቃል። 27 የዓለም ሬከርድ ስሰብር በሙሉ በጊዜ ነበር የምጫወተው፣ በታይም ነው ነበር የምጫወተው። በቃ ተኝቼም ኳልኩሌት ማድረገው እሱ ነው።